ሰላም ጤና ይስጥልን ውድ የሀቅ ሚዲያ ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። የሰዓቱን ዜናዎች ወደ እናንተ እናቀርባለን። በቅድሚያ ዋና ዋናዎቹን በጠዋቱ የዜና ዘገባችን እንዳሳወቅናችሁ በጅማ ከተማ ተከስቷል የተባለው በህብረተሰብ ጤና ኢንስቲትዩት እንዲሁም በጤና ሚኒስቴር የተገለጸው አዲሱ አይነት በሰዎች በሽታ ላይ ሲያክሙ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎችን መሞታቸው ተዘግቧል። የጉዳዩ አሳሳቢነት በተመለከተ ቢቢሲ በሰፊው መረጃ ይዞ ወጥቷል። ባለሙያዎችን አነጋግሯል። የማህበረሰብ ጤና ኢንስቲትዩት የአስቸኳይ ጊዜ ባለሙያዎችን ወደ አካባቢው አሰማርቷል። ለይቶ ማቆያ መዘጋጀታቸው እየተነገረ ይገኛል። ሁኔታው አሳሳቢ በመሆኑ ተከትሎ በቦታው እየወጡ ያሉ የዝርዝር ዘገባዎችን ወደ እናንተ ይዘንላችሁ እንቀርባለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን አዳዲስና ትኩስ መረጃዎች ወደ እናንተ እንዲደርሳችሁ የቻናላችን ቤተሰብ ይሁኑ። በቅድሚያ የጂንካ ከተማ የተከሰተው አዲሱ በሽታ ሲያክሙ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎችን በበሽታው መሞታቸውን ተሰማ። በጂንካ ከተማ የተከሰተ የተባለው እስከዚህ ሰዓት ድረስ በውል ያልታወቀው በሽታ 2 የጤና ባለሙያዎችን 6 መሞታቸውን የጂንካ አጠቃላይ ሆስፒታል ለቢቢሲ ገልጸዋል። የበሽታው ምልክት ባሳዩ ሰዎች ላይ በፍጥነት የኩላሊት ፌል ማድረግ ወይም ስራ ማቆም መታየቱን ሆስፒታሉ አስታውቋል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱን በማረጋገጥ ላይ ያለው የሄሮዋጂን ፌቨር የተባለው በሽታ ከትላንትናው ዕለት ማስታወቃቸውን ገልጸው በማለዳው ዜና ዘግቤ ነበረ። በሽታው መከሰቱን ያመላከቱ በቅኝት መረጃ መሆናቸውን የገለጸው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጤና ሚኒስቴር መግለጫ በዚህም 8 ሰዎች መጠርጠራቸውን አሳውቀው ነበረ። በበሽታው ተይዞ የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከ3 ሳምንት ገደማ በፊት እንደነበረ የተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ተሰማ አረጋግጠዋል። በወባ በሽታ በመጠርጠሩ በሌላ የጤና ተቋም ሕክምና ሲያገኝ እንደነበር የገለጹት ዶክተር ሰላሙ ታደሰ ወደ ጂንካ ሆስፒታል የመጣው ሁኔታው በጣም ከባድ ሁኔታ ሲሆንባቸው ነው። ተወካዩ ሜዲካል ዳይሬክተሩ እንደተናገሩት ከሆነ ሆስፒታል ከመጣ በኋላ ህመሙ አስጊ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ ከ1 ቀን ገደማ በኋላ ህይወቱ አልፏል ብሏል። ከ1 ሳምንት በኋላ ከታካሚው ጋር ጉርብትና አንድ ላይ የነበሩ ጓደኞቹ ተመሳሳይ ምልክት ማሳየት እንደጀመሩ አረጋግጠዋል። በተመሳሳይ በሌሎች ታካሚዎች ላይ ተመሳሳይ ምልክት በመስተዋሉን ተከትሎ ሆስፒታሎቹን ናሙናውን ወደ አዲስ አበባ በፍጥነት ልኳል ብለዋል። ዶክተር ሰላሙም እንደገለጹት የዚህን በሽታ ምልክት በማሳየታቸው በሆስፒታሉ ሕክምና የተደረገላቸው 8 ሰዎች እነዚህን ታካሚዎች ውስጥ የበለጠ ሕክምና ወደ ሐዋሳና ወደ ወላይታ ሶዶ የተላኩም እንዳሉ ገልጸዋል። ታካሚዎቹ ሪፈር የተደረጉበት ምክንያት ግለሰቦች ላይ የሚታየው ኩላሊት ፌል የማድረግ ሁኔታ እንደሆነ አስረድተዋል። የኩላሊት ሁኔታቸው ወዲያው ነበረ ፌል የሚያደርገው። አንዳንዶቹ ኖርማል የሆነ ስቴጅ ላይ የነበሩ በ2 እና በ3 ቀን ግን 4 እና 5 ከመሆንም ከዚያም በላይ ደግሞ እስከ 7 የመሆን ታካሚዎች ላይ የታየ ምልክት ነው ብለው ገልጸዋል። ከወባ በሽታ ጋር ተመሳሳይነት በሆነ መልኩ ታካሚዎች ላይ ትኩሳት፣ ራስ ህመም፣ ሆድ ህመም፣ ማስመለስና ማስቀመጥ ምልክቶች በሰፊ መታየታቸውን ገልጸው ተወካዩ ሜዲካል ዳይሬክተሩ እንዳስረዱት ወደ ጂንካ አጠቃላይ ሆስፒታል የመጡት ታካሚዎች በ1 ሳምንት ጊዜ ውስጥ በጣም አስጊና ክሪቲካል ደረጃ ላይ የመድረስ ሁኔታ ታይቶባቸዋል። ከዚህም ከበሽታ ጋር ተያይዞ ወደ ሆስፒታሉ ከመጡ 8 ሰዎች 6 ህይወታቸው አልፏል። ከሞቱት መካከል ለበሽተኞች ድጋፍ ሲሰጡ የነበሩት ዶክተርና ነርስ መኖራቸው ተገለጸ። ሌላው የሆስፒታሉ ምንጭ ለቢቢሲ እንዳረጋገጠው ቢቢሲ የዜና ዘገባው ላይ ጽፏል። የህክምና ባለሙያዎቹ ከበሽታው ከተጋለጡ ታካሚዎች ጋር በነበራቸው ንክኪ ሊሆን ይችላል የሚል ግምት እንዳላቸው ዶክተር ሰላሙ ለቢቢሲ ገልጸዋል። ታካሚዎቹ ህይወታቸው ያለፈው ባለፈው ሳምንት በነበሩ ቀናት ውስጥ እንደሆነ ተናግረዋል። በአሁኑ ሰዓት 2 ሰዎች ክትትል እየተደረገላቸው ይገኛል። የጤና ሚኒስቴርም በሽታውን ለመከላከል ግብረ ኃይል ዛሬ ዕለት በጂንካ ከተማ ይገባል ብሎ እንደሚጠበቅ ዶክተር ሰላሙ አስረድተዋል። ተወካዩ ሜዲካል ዳይሬክተሩ እንደገለጹት ባለሙያዎቹ ወደ ከተማው ከገቡ በኋላ በሽተኞች ከተያዙ ሰዎች ጋር ንክኪ ያላቸውን ሰዎች በመኖሪያ ቤታቸው በየሆስፒታሉ የመለየት ተግባር እያከናውናሉ ብለዋል። ምልክቱ የታየባቸውን ሰዎች ማቆያ የሆኑ ቦታዎች እየተዘጋጁ መሆኑን ገልጸዋል። ቢቢሲ ከዚህ ጋር በተያያዘ አንድ ጥያቄ ያነሳል። ይህ ቫይረስ ምንድን ነው? ከምንስ ይመነጫል? የዓለም የጤና ድርጅት እንደሚያመለክተው ለተለያዩ ቫይረሶች የተሰጠ የወል ስም ወይም የጋራ ስም ነው። የቢጫ ወባ፣ የዳንኩ ትኩስና የሂልባቡር የሂቦላ ጋር የተያዘ ተጠቃሽነት አላቸው ይላል። የኮንሶ ቤርጋ ከአንድ ላይ በሽታ ውስጥ እንደሚካተቱ የዓለም የጤና ድርጅት በድረገጹ ያሰፈረው ይህንን በሽታ አንዱ አድርጎታል። በዋናነት ይህ በሽታ የሰውነት የደም ዝውውር የሚጎዳና የሰውነትን ራስ የመቆጣጠርን አቅም የሚያሳጣ ነው። ህይወትን እስከ መቅጠፍ ድረስ እንደሚያደርስ ህመሙ እንዳለው አስረድተዋል። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ትላንትና ባወጡት መግለጫ ማንነቱ ባልተዋወቀው በሽታ ራሳቸውንና አካባቢያቸውን እንዲጠብቁ ህብረተሰቡን አሳስበዋል።